ታካሚያችን የ50 ዓመት እድሜ ያላቸው ሲሆኑ ታችኛው የፊት አካል ከከንፈር አካባቢ የተነሳ ካንሰር ነበር ያጠቃቸው። ወደ 5 ዓመት አካባቢ ይሆናል የቆየው። እዚህም ጊዜ ካንሰሩ እድገቱን እየጨመረ መጥቶ ከምላስ ስር ያለውን ጉንጭ ከውስጠኛው ክፍል እንደዚሁም ደግሞ አገጫቸውን ብሎም ወደ አንገታቸው ተሰራጭቶ ነበር። ስለዚህ ወደ ደረጃ 4 የሚባለው የመጨረሻው ደረጃ ላይ የደረሰ አይነት የካንሰር ደረጃ ነው የደረሰው። በዚህም አማካኝነት ወደ ሆስፒታላችን ወደ አለርት ሪፈር ተብለው መጡ። በዚህም አማካኝነት በተመላላሽ ክፍል አስፈላጊው ምርመራ አደረግን። ምንድነው የሚለውን በትክክል አረጋገጥን። ተጨማሪ ምርመራዎች፣ የደም ምርመራዎች፣ አልትራሳውንድ፣ ኤክስሬ እነዚህ ነገሮች በሙሉ ካሟላን በኋላ በሰርጀሪ መውጣት እንደሚችል ከሐኪሞች ጋር ተስማማን። ትልቅ ሰርጀሪ እንደሆነ ሪስክ እንዳለው ጭምር ታካሚዋ ነገርናቸው። በዋነኛነት በዓለም አቀፍ ደረጃም ጎልድ ስታንዳርድ የሚባለው አንገት በላይ ካንሰር ቀዶ ሕክምና መወገድ ነው ያለበት። በዛ ከተስማማን በኋላ ወደ ማደንዘዣ የሚሰጡ ሐኪሞች ነው የላክናቸው። ማደንዘዣ መውሰድ እንደሚችሉ ሲታወቅ ወደ ተኝቶ ሕክምና አስገብተን ተጨማሪ የሚያስፈልጉ ምርመራዎችን ካደረግን በኋላ 3 የደም ከረጢት ካዘጋጀን በኋላ ቀጥታ ወደ ኦፕሬሽን ነው የገባ ነው። ሙሉ ለሙሉ የታችኛውን ከንፈር ጉንጭ በሁለቱም በኩል 1/3 የሚሆነውን የአገጭ አጥንት አንገታቸው ላይ የሚገኝ የተሰራጩ እባጮችን እንደዚሁም ቆዳውን ሙሉ ለሙሉ ቀዶ ሕክምና አስወገድን። የነበረው ክፍተት በጣም ከፍተኛ ነው የነበረው። ስለዚህ አንደኛ አጥንቱ መመለስ አለበት፣ አለበለዚያ ምላሳቸው ወደታች ሊወርቅ ይችላል። በትክክል ማውራት፣ መብላት እና የመሳሰሉትን ነገሮች ማድረግ አይችሉም። እይታም ላይ ቢሆን በጣም ያስታውቃል። ኮስሞቲካሊ በደንብ ጥሩ ሆኖ መታየትም ስላለባቸው ግራ የእግር አጥንት ፊቡላ ከሚባለው መውሰድ እንዳለብን ተስማማን። እሱ አጥንቱንና የውስጠኛውን ጉንጭ ክፍል እንደዚሁም ከምላስ ስር ያለውን ከሸፈነልን የውጨኛውን ደግሞ ሌላ ተጨማሪ አካል እንደሚያስፈልግ በልኬት አወቅን። ከቀኝ ጭናቸው ላይ ቆዳና ጮማ በልኬቱ መሰረት ወስደን ሙሉ ለሙሉ መልሰን ተነሱትን አካሎች መልሰን መስራት ችለናል ማለት ነው። በአጠቃላይ የፈጀው ወደ 16 ሰዓታት ገደማ አካባቢ ነው። ከጧት ጀምሮ ወደ ሌሊቱ 9 ሰዓት አካባቢ ነው በጽኑ ህሙማን የሄዱት። በዚህም ወቅት 3 የሚጠጋ ደም ከረጢት ወስደዋል። ኦፕሬሽኑ በተሳካ ሁኔታ ተጠናቋል። 25 ሐኪሞች ተሳትፈውበታል። በተጨማሪም የጽኑ ህሙማን ክፍል ባለሙያዎች እንደዚሁም የተኝቶ ህክምና ክፍል ጤና ባለሙያዎች፣ የአምቡላንስ ሾፌሮች ታካሚውን በማመላለስ ተሳትፈዋል። ለሀገራችን ብሎም ለአለርት ሆስፒታል ትልቅ ስኬት ነው። በእርግጥ እንደዚህ አይነት ሰርጀሪዎች ከውጭ ሀገር በመጡ ባለሙያዎች ከዚህ በፊት ተከናውኖ ያውቃል። የአሁኑን ግን ልዩ የሚያደርገው ሙሉ ለሙሉ ኢትዮጵያውያን የተሳተፉበት 2 ንቅለ ተከላ የተደረገበት መሆኑ ልዩ ያደርገዋል። ዲፓርትመንታችን ለሆስፒታላችን እንደዚሁም ለታካሚዎች ትልቅ ተስፋን የሰጠ ነው። እንደዚህ አይነት በተለይ ከአንገት በላይ የሚከሰቱ ካንሰሮች በአለርት ሆስፒታል ዘመኑ በደረሰበት የህክምና ጥበብ አማካኝነት ይህን አገልግሎት ማግኘት እንደምትችሉ በዚህ አጋጣሚ መግለጽ እወዳለሁ። አመሰግናለሁ።